ሰላም እንደምናችሁ የቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ለኤግዚት ኤግዛም እጅግ በጣም የሚያግዛችሁ ስራችሁን የሚያቀልላችሁ አፕሊኬሽን ነው። ይሄ አፕሊኬሽን ኤክሴሌት አፕ ይባላል። እንግዲህ ቴሌግራም ቻናል ላይ ሄዳችሁ ማግኘት ትችላላችሁ። አስቀምጥላችኋለሁ አለ ላይ እንዴት እንደምታገኙት የኤግዚት ኤግዛም ትክክለኛ ሪል ፈተናዎችን የትምህርት ሚኒስቴር የሚሰጣቸውን ማለት ነው ሚኒስትር ኦፍ ኤዱኬሽን የሚሰጣቸውን የኤግዚት ኤግዛም ፈተናዎች በተለይ ኮምፒውተር ሳይንስ ላይ የሰጣቸውን ይዘንላችሁ መተናል። አይኤሶችም እንዲሁም ደግሞ አይቲዎችም ተቀራራቢ ስለሆነ እንዲሁም ሶፍትዌር ኢንጂነሪንጎች ከዛ ማየት ትችላላችሁ ከተወሰኑ ኮርሶች ውጭ ያሉትም ማለት ነው። ስለዚህ ይሄንን አፕ ነው ማሳያችሁ። ሙሉ ፕሮሰሱን እንዴት እንደምትከፍቱትና እንዴት አድርጋችሁ ደግሞ ክፍያ እንደምትፈጽሙ አሳያችኋለሁ። በነገራችን ላይ ክፍያው በጣም ትንሽ ነው እና ገብታችሁ ቼክ አድርጉ። ሙሉ ፕሮሰሱን አሁን ከዚህ ቀጥሎ አሳያችኋለሁ። ተከታተሉን። ከኤክስሊት አካዳሚ ላይ ማኔጅመንት እዚህ ጋር እየጨመርን ነው። ማኔጅመንት ብቻ አይደለም አካውንቲንግ ኤንድ ፋይናንስም እየተጨመረ ነው። ኮምፒውተር ሳይንስ አልቋል። ማኔጅመንትም ካሁኑ ጀምራችሁ እየገዛችሁ ጥያቄው ሲገባ እያገኛችሁ ትሄዳላችሁ። ሶ ዝግጅታችሁን ቀላል ኤፌክቲቭ እና ውጤታማ ማድረግ ትችላላችሁ። እንደዚህ ጥያቄዎችን ከነመልሱ በታይመር እንደዚህ ከነ ኤክስፕላኔሽን ታገኛላችሁ። ሶ ኔክስት እያረጋችሁ ወይም ወደ ቀኝ ወደ ግራ እያሳለፋችሁ ለዚህ መማር ትችላላችሁ። ኮሬክት አንሰሩ ለምን እንደዚህ ሆነ፣ ለምን ኤክስ ሆናችሁ ምናምን ኤቭሪቲንግ ምክንያቱም ታገኛላችሁ። ሶ በአሪፉ መዘጋጀት ትችላላችሁ። the same thing is going to happen ለሁሉም ኮርሶች እና ደግሞ የሚኒስትሪ ኦፍ ኤጁኬሽን ያወጣውን ተማሪዎች በተለያየ ጊዜ ስክሪንሻት ያደረጉትን በስልክ ፎቶ ያነሱትን ምናምን ነው ሰብስበን አደራጅተን ጊዜ ወስደን የሰራንላችሁ። ስለዚህ በቴሌግራም @ኤክስሊት አፕ ብላችሁ አፓችንን በመጫን በአንድ ቀን ፍርፍር ተራ ምግብ በምትበሉበት ብር ሁሉን ነገር መዘጋጀት ትችላላችሁ። ኤግዚታችሁ ማለፍ ትችላላችሁ። ከጓደኞቻችሁ እኩል ጋውናችሁን ለብሳችሁ መመረቅ ትችላላችሁ። ዲፕሎማ ማትይዙ the next thing we're going to do ያው እናንተ ኤግዚት ኤግዛም ኮምፒውተር ሳይንስ ለመግዛት ስለሆነ የምትመጡት ኤግዛምስ የሚለው ፔጅ ላይ ትመጣላችሁ። ኤግዚት ኤግዛምን ስትነኩት እዚህ ጋር ሁለት ፈተናዎች አሉ፣ የ2015 እና የ2016። ሶ ሁለቱን አት ሴም ታይም መክፈል ከፈለጋችሁ ሁለቱንም አድ ቱ ካርት ማለት ነው። አንዱን ብቻ ከፈለጋችሁ አንደኛውን ማውጣት ነው ማለት ነው። ፎር ናው ሁለቱን መግዛት ፈልጋለሁ ብለን እናስብ። ባይለዋለሁ ከዛ ካርት ምልክቷን አያችኋት እዚህ ጋር ኦር ደግሞ ሆም ላይ መታችሁ እዚህ ከላይ የምትታየዋ ማለት ነው። ካርቱን ስትነኩት ኤግዛምስ ላይ የመረጣችኋቸው ይመጡላችኋል ማለት ነው። 1 month 3 months 6 months 1 year ፓኬጆች አሉ አማራጮች። አንደኛውን ለ1 ወር አንደኛውን ለ3 ወር ልግዛው ካላችሁ ደግሞ በየተራ ማምጣት ነው ማለት ነው። እንደዚህ አድርጋችሁ ብቻ ለጊዜው ለእናንተ ለማሳየት ያክል ኤግዛምስ ጋር ሄዳለሁ። ኤግዚት ኤግዛም ኮምፒውተር ሳይንስ ሁለቱም ገብቶልኛል። ከዛው ከኤግዛምስ ፔጅ ላይ ካርት ጋር መሄድ ትችላላችሁ እዚች ጋር ማለት ነው። ከዛ በኋላ እንደዚህ ካረጋችሁ ሰሌክት ካረጋችሁ በኋላ ለምሳሌ ለ1 ወር ሁለቱንም ከሆነ የምፈልገው አውል ክሊክ ሄር እዚህ ጋር አካውንት ለመውሰድ ሁሉም ዮሐንስ ከተማ ጥፋ ነው የአካውንት ሆልደር ባለቤት። ስለዚህ እቺን ኮፒ ማድረግ ነው። ኮፒ አድርጌ ሞባይል ባንኪንግ ላይ ወይም በካሽም ክፍል ከሆነ በካሽ እጅ ከፍላለሁ። ትራንዛክሽን አይዲን ከደረሰኙ ላይ እቺ እንደዚህ አደርጋለሁ። ኤንድ ኢሜጅ ደግሞ ማስገባት ይኖርባቸዋል ክሮፕ ያልተደረገ። ሶ ደረሰኛችንን ወይም ስክሪንሻቱን ከጋላሪ ውስጥ ለመውሰድ እንሄዳለን። assume this is my ደረሰኝ። ከዛ ሰብሚት እለዋለሁ። ሜክ ሹር እዚህ ጋር ያለውን ቶታል ፕራይስ አይታችሁ እንደከፈላችሁ። ሶ ሰብስክሪፕሽን ሪኩዌስታችሁ ተልኳል። የኛ አድሚኖች የራካችሁትን ደረሰኝ ቼክ አድርገው ከዛ በኋላ ይለቀቅላችኋል ማለት ነው። ኮርሱ ሲለቀቅ ደግሞ እንዴት እንደምትጠቀሙት I will show you in another video። ሶ እንግዲህ አንድ ጊዜ ሰብስክሪፕሽናችሁን ከላካችሁ በኋላ በጣም ከቆየን አንድ ቀን ነው የምንቆይባችሁ። አፕሩቭ ይደረግላችኋል። አፕሩቭ ከተደረገ በኋላ የከፈላችሁ ደረሰኝ ተረጋግጠው you can find your exams እዚህ የምትገዙበት ፔጅ ላይ መጣችሁ ቴክ ማለት ትችላላችሁ። ወይም ደግሞ ፔድ ብላችሁ እዚህ ጋር ይመጣላችኋል ማለት ነው የገዛችሁት። ሶ 2015 ኮምፒውተር ሳይንስ ለመውሰድ ብፈልግ number 1 which one of the following is different from the others based on its role on computer network ይለናል። ራውተር ምናምን ይለናል። ሶ መልሱ ዲ ነው። ኔክስት ላለው ከዛ ቀጣይ ጥያቄ አለ መልሱ ሲ ነው ብለን እናስብ። ቢ ነው ምናምን እያልኩኝ እንደዚህ እያልን ፕራክቲስ እያደረግን መሄድ እንችላለን ማለት ነው። ኤኒ ታይም ማቋረጥ ቢኖርብንና የሆነን ጥያቄ መልስ ማየት ብንፈልግ ሰሚት ማለት እንችላለን። ስኮር ይበላሽብናል እንጂ የመጀመሪያው ጥያቄ ኤክስ ነኝ መልሱ ኔትወርክ ፕሪንተር ነው። ኤክስፕላኔሽን አለው ለምዶ ብዬ ሆነው ሌሎቹ ስለምን አልሆኑም የሚለውን ነገር ያሳያቸዋል። ቀጣዩም ላይ ስኬላቢሊቲ ነው መልሱ። እንደዚህ እያደረገ ሁሉንም እያሳያችሁ ይሄዳል ማለት ነው። ልክ ስትሆኑ ደግሞ አረንጓዴ ያበራላችኋል። በዛ አይነት መንገድ ይሰራል ማለት ነው።
ፕሪቪየስ ፎርወርድ ምናምን ያደረጋችሁ ታዩታላችሁ። and we're also working on የቻፕተር ፊልተር የሚያመጣላችሁ so that you can access it በኮርስ ማለትም ከኦብጀክት ኦሪየንትድ ፕሮግራሚንግ ኮርስ የመጡ ጥያቄዎችን ብቻ ፕራክቲስ ማድረግ እንድትችሉ ማለት ነው። ፍሮም ደ ባክ ሳይድ ስናስገባ በቻፕተሩ ላይተን ያስገባ ነው ሞባይል ሳይድ ላይ ኢምፕሊመንት ማድረግ ነው የሚቀረን። ሱን አስ ፖሲብል እሱ ኢምፕሊመንት ተደርጎ ይመጣላችኋል። 2016ንም ላሳያችሁ። ኢን ኮምፒውተርስ ሰብትራክሽን ኢዝ ካሪድ አውት ጀነራሊ ባይ ዋት ዋንስ ኮምፕሊመንት ቱስ ኮምፕሊመንት ምናምን እያለ ይሄዳል አይደለ? መልሱ ቢ ነው። ከዛ ብቻ ነው ፎሎዊንግ ሃዝ ዘ ፋስተስት አክሰስ ታይም ኤንድ ሃይስት ኮስት ሬጂስተር፣ ማግኔቲክ ዲስክ፣ ሜይን ሜሞሪ፣ ካሽ ሜሞሪ። ሬጂስተር ነው። ኔክስት እንላለን። ለዚህ እያደረጋችሁ ፕራክቲስ ማድረግ ትችላላችሁ። ፈተናችሁ ላይ ከምትፈተኑት ጋርም ኦልሞስት ደ ሴም ነው። ዲ ኦንሊ ዲፍረንስ እዚህ ጋር በእጃችሁ ነው የምትነኩት፣ እዛ ጋር በማውስ ነው ክሊክ የምታደርጉት። ሰሚት ስትሉት እንደዚህ ይመጣላችኋል ማለት ነው። ልክ ነበርኩኝ። ቱስ ኮምፕሊመንት ኔክስት ትለዋለው። እንደምታዩት ኔክስት ማለትም የለባችሁም። እንደዚህ ቀኝ ወደ ግራ መውሰድ ትችላላችሁ። ሬጂስተር ነው ያለ እንደዚህ ኤክስፕላኔሽኖቹ በደንብ አሉላችሁ። በደንብ ተለፍቶበት የተሰራ ነው። ያሉትን ጥያቄዎች በሙላ አካተናል። የ2015ቱ 99 ጥያቄ የሆነበት ምክንያት 27ኛ የምትባል አንድ ጥያቄ ያለች፣ እሷን ልናገኘው አልቻልንም። ያልፈለግንበት ቦታ የለም። ያው ከተማሪዎች በተለያየ ጊዜ ስክሪንሻት ያደረጉትን ፎቶዎች ተጠቅመን ነው ፈተናውን የሰራ ነው። ከዛ ኮንፈርም አድርገናል አክቹዋል ፈተናችሁ መሆኑን ሲኒየሮቻችሁ ጋር ጥያቄውን አሳይተን ብዙ ነገሮችን አድርገን ማለት ነው። በዚህ አይነት መንገድ ለኤግዚት ኤግዛም ብትዘጋጁበት ሆፕፉሊ ሁላችሁንም በደንብ እንደሚያግዛችሁ እርግጠኛ ነን። ጊዜያችሁን ሴቭ ያደርግላችኋል። ራሳችሁንም ቴስት ለማድረግ ኤኒታይም ከስልካችሁም ላይ ስለሆነ የፈለጋችሁበት ሆናችሁ ለኤግዚት ኤግዛም ፕሪፔር ማድረግ ትችላላችሁ። እውቀታችሁን ያነበባችሁትን ነገር ቴስት ማድረግ ትችላላችሁ። አፕሊኬሽኑን የምትፈልጉ ሰዎች በቀላሉ ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ቴሌግራሙን @excelate app ብላችሁ ማግኘት ትችላላችሁ። እንግዲህ እዚች ጋር እንደምትመለከቱት አፕሊኬሽኑ አለ። ስለዚህ አፕሊኬሽኑን አውርዳችሁ ከዚያም በኋላ ሬጂስተር አድርጋችሁ ከነቅድሙ ያያችሁትን ፕሮሰሶች መከተል ነው እና ትምህርታችሁን ዝግጅታችሁን መቀጠል ነው። መልካም የዝግጅት ጊዜ እንመኛለን። ሰላም።